ሎሚናቲዮ እንኳን ወደ ሎሚናቲዮ በሰላም መጣችሁ። መልካም ቆይታ። ሎሚናቲዮ And a friend of mine, talking about donors, a friend of mine, a man that's great. I'm not going to use his name unless he lets me do it. አንድ ለጋሽ ለአሜሪካ ወታደሮች ደሞዝ $130 ሚሊዮን መስጠቱ ጥያቄ አስነሳ። ፖለቲከኞች ስምምነት ላይ ባለመድረሳቸው የአሜሪካ መንግስት ለሰራተኞች ደሞዝ መክፈል ባለመቻሉ በተፈጠረው ክፍተት አንድ ለጋሽ ለአሜሪካ ወታደሮች የሚከፈል $130 ሚሊዮን መስጠቱ ጥያቄ አስነሳ። ማንነቱ ያልተገለጸው ለጋሽ ለወታደሮች የሚከፈለውን $130 ሚሊዮን ለአሜሪካ የመከላከያ መስሪያ ቤት ፔንታጎን በመስጠት መንግስት ስራ ባቆመበት ጊዜ እንዲከፈል መስጠቱ የሥነ ምግባር ጥያቄን አስነስቷል። የአሜሪካ የመከላከያ ባለስልጣን የገንዘብ ስጦታ መደረጉን ያረጋገጠ ሲሆን ፕሬዝዳንት ትራምፕ ልገሻው ለሀገሪቱ ከ1.3 ሚሊዮን በላይ የሰራዊት አባላት ክፍያ የሚፈጠሩን ጉለት የሚሸፍን ነው በማለት የለጋሹን ግለሰብ ማንነት ከመግለጽ ተቆጥቧል። ነገር ግን ፕሬዝዳንቱ ለጋሹ የአሜሪካ ዜጋ መሆኑንና ትልቁ ደጋፊ ነው በማለት ግልጽ ያልሆነ ፍንጭ ቅዳሜ ዕለት ሰጥተዋል። ፖለቲከኞች ስምምነት ላይ ባለመድረሳቸው የአሜሪካ መንግስት ለሰራተኞች ደሞዝ መክፈል ባለመቻሉ በተፈጠረው ክፍተት አንድ ለጋሽ ለአሜሪካ ወታደሮች የሚከፈል $130 ሚሊዮን መስጠቱ ጥያቄ አስነሳ። ማንነቱ ያልተገለጸው ለጋሽ ለወታደሮች የሚከፈለውን $130 ሚሊዮን ለአሜሪካ የመከላከያ መስሪያ ቤት ፔንታጎን በመስጠት መንግስት ስራ ባቆመበት ጊዜ እንዲከፈል መስጠቱ የሥነ ምግባር ጥያቄ አስነስቷል። የአሜሪካ የመከላከያው ባለስልጣን የገንዘብ ስጦታ መደረጉን ያረጋገጠ ሲሆን ፕሬዝዳንት ትራምፕ ልገሻው ለሀገሪቱ ከ1.3 ሚሊዮን በላይ የሰራዊት አባላት ክፍያ የሚፈጠረውን ጉለት የሚሸፍን ነው በማለት የለጋሹን ግለሰብ ማንነት ከመግለጽ ተቆጥበዋል። ነገር ግን ፕሬዝዳንቱ ለጋሹ የአሜሪካ ዜጋ መሆኑንና ትልቁ ደጋፊ ነው በማለት ግልጽ ያልሆነ ፍንጭ ቅዳሜ ዕለት ሰጥተዋል። የአሜሪካው ሕግ አውጪ በገንዘብ አወጣጥ ላይ ከስምምነት መድረስ ባለመቻላቸው የአሜሪካ መንግስት አገልግሎቶች ከተዘጉ ከ3 ሳምንታት በላይ ሆኗቸዋል። የትራምፕ አስተዳደር ባለፈው ሳምንት ለሀገሪቱ ወታደሮች የሚያስፈልገውን ክፍያ ከወታደራዊ ምርምር ወጪ ላይ $8 ሚሊዮን በማዞር የፈጸመ ሲሆን ከስምምነት ላይ ባለመድረሱ በዚህ ወር ማብቂያ ላይ የሚያስፈልገው ክፍያ ከየት እንደሚመጣ ግልጽ አይደለም። ከ25 ቀናት በላይ የቆየው የአሜሪካ መንግስት ተቋማት መዘጋት በአገሪቷ ታሪክ ካጋጠመው ተመሳሳይ ሁኔታ ረጅሙ ለመሆኑ ተቃርቧል። የአሜሪካ መከላከያ አባላት ክፍያ ጉለት ለመሙላት በሚል የሰጠው ልገሳ ጥያቄ ቢያስነሳም የሚኒስቴር መስሪያ ቤቱ ቃል አቀባይ ግን ስጦታው ሕግን የተከተለ መሆኑን በመጥቀስ ተከላክለዋል። ባለፈው ሐሙስ የስጦታ ገንዘብ እንደሚሰጥ ጠቅሰው የነበሩት ፕሬዝዳንት ትራምፕ ለጋሹ ማንነቱ እንዲገለጽ አይፈልግም በማለት ግልጽ ከማድረግ ተቆጥበዋል። ነገር ግን ኒውዮርክ ታይምስ ጋዜጣ የገንዘብ ስጦታውን ያበረከተው ግለሰብ ከትራምፕ የገንዘብ ደጋፊዎች መካከል ዋነኛ የሆነው ቲሞቲ ሜሎን መሆኑን እንደደረሰበት ይፋ አድርጓል። ፎርብስ እንደሚለው ባለጸጋው ቲሞቲ የባለ $15 ሚሊዮን ባለሀብት የሆነው ቤተሰብ ወራሽ ሲሆን በአሜሪካ የባቡር ኢንዱስትሪ ውስጥ በከፍተኛ ሁኔታ ተሳታፊ ነው። ከቅርብ ጊዜ ወዲህ በፖለቲካ ውስጥ እየተሳተፈ ሲሆን ለትራምፕ ደጋፊ ቡድን $50 ሚሊዮን መስጠቱ ተናግሯል። ዶናልድ ትራምፕ ቅዳሜ ዕለት ወደ እስያ ሀገራት ከማቅናታቸው በፊት ዋይት ሃውስ ውስጥ ለጋዜጠኞች ሲናገሩ ለጋሹን ግለሰብ ታላቅ ሰው፣ ለጋሽ፣ አርበኛና ማንነቱ እንዲገለጽ የማይፈልግ ድንቅ ሰው ሲሉ ገልጸውታል። እኔ ከመጣሁበት ዓለም በተለየ ሁኔታ ከልገሳው ጋር ስሙ እንዲገለጽ አልፈለገም ያሉት ትራምፕ በፖለቲካው ዓለም ውስጥ ስምህ እንዲጠቀስ ትፈልጋለህ? ትራምፕ አክለውም ሰራዊቱ ክፍያውን እንዲያገኝ $130 ሚሊዮን ሰጥቷል። ብዙ ገንዘብ ነው፣ የኔም ትልቁ ደጋፊ ነው ብለዋል። ነገር ግን ተቾች የአሜሪካ ጦር ሰራዊት ማንነቱ ካልተገለጸ ምንጭ ለምን የገንዘብ ድጋፍ ይቀበላል በማለት ጥያቄዎች እየቀረቡ ነው።
በአሜሪካው ምክር ቤት የመከላከያ ኮሚቴ ውስጥ አባል የሆኑት ዲሞክራት ክሪስ ኩንስ ለሰራዊቱ ማንነት ከተገለጸው ወገን የሚሰጥ ድጋፍ በውጭ ኃይሎች የተገዛ ወይም የሚከፈል ያህል የሚረብሽ ጥያቄን ያስነሳል በማለት በተሰጠው ልገሳ ላይ ስጋታቸውን ገልጸዋል። የአሜሪካው አስተዳደር በተፈጠረው ክፍተት ምክንያት ባለፈው ሳምንት ለመከላከያ ሰራዊት መክፈል የሚያስፈልገውን ገንዘብ መመደብ ሳይችል ቀርቷል። በሚቀጥለው ሳምንት ከየት አምጥቶ እንደሚከፍልም የታወቀ ነገር የለም። የአሜሪካው ምክር ቤት ለሀገሪቱ ወታደሮችና ለሌሎችም የመንግስት ሰራተኞች ክፍያ ለመፈጸም የሚያስችለውን የበጀት ሕግ ተስማምቶ ማጽደቅ ባለመቻሉ ነው ክፍተቱ የተፈጠረው። በዚህ ምክንያት አብዛኞቹ የመንግስት ሰራተኞች ለጊዜው ስራ እንዲያቆሙ ወይም አንዳንዶች ደግሞ የተዘጋው የመንግስት በጀት እስኪለቀቅ ድረስ ያለ ክፍያ እንዲሰሩ ተነግሯቸዋል። በአሜሪካ የመከላከያ መስሪያ ቤት መመሪያ መሰረት ከ$10,000 በላይ የሚበረከቱ ስጦታዎች ለስነ ምግባር ባለስልጣናት ቀርቦ ምንም አይነት የጥቅም ግጭት ወይም ፍላጎት አለመኖሩ ከመስጠቱ በፊት መመርመርና መረጋገጥ አለበት። እንዲሁም የአሜሪካ ዜጎችን ከሌሎች ሰዎች የሚበረከቱ ስጦታዎችን ደግሞ ተጨማሪ ምርመራ ይደረግባቸዋል። ምንም እንኳን የተለመደ ባይሆንም የአሜሪካ መከላከያ ሚኒስቴር አንዳንድ ጊዜ ለትምህርት ቤት፣ ለሆስፒታል፣ ለቤተ መጻሕፍት፣ ለሙዚየም ለመሳሰሉ ፕሮጀክቶች ስጦታዎችን ይቀበላል። ዘገባው የቢቢሲ ነው። ሁላችሁም እያላችሁበት ሰላም ሁኑ። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያድርጉ።